Hey, y'all, come look at this. በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከወላይታ ጋር ነው የተዋጋችው? ኢትዮጵያ ከአድዋ ላይ ማን አሸነፈ? ሆሳና። ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው ትዳር አማካሪ ጋር ሄዶ ይሄ ከረፈፍ ምንድነው ጉዱ? አራተረፍ አረፈ ማለት ምር ለዘመሩ አዲስ ገቢ ነች። አንተ እዚህ ሲጀመር ምንም አማርኛ የሚባለችም ኦሮምኛ ትችላለህ? ኦሮምኛ ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ሲጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው ይፈልገው። እሺ ምን አትልም? ምን ወንድና ሴት። በስመ አብ አንተ አረፍ ተረጋጋ። የሁለት ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ሸጌ ጋሽቲ አካ ወልቤክ ነኝ። ደህና ነኝ እኔ እናቴ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። እንትን ቢቢያ ሀገሬ ነው የኔ እናት ይልቀርጅስ ነው አባኮ ሰው ሆንሽ ዶዶ ቆሮቆሮሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተንጣለለ የቡና ማሳ በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት እባክሽ። እኔ የምልሽ ምንድነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ ነይ እናቴ። Hey, y'all, come look at this. ሰላም ወንድሜ፣ ሰላም ነኝ አለ። አንድ ጥያቄ ጠይቃለሁ። በቀን የምታገኘውን ገቢ እኔ እሰጥሃለሁ። እሺ አንድ አውራ ዶሮ ከኢትዮጵያና ከኤርትራ መካከል ላይ እንቁላል ጣለ። እንቁላሉ የኢትዮጵያ ነው የሚሆነው ወይስ የኤርትራ? ከማል ከጣሉማ ሻርምጣ ነው የሚሆነው። እግዚአብሔር ይስጣችሁ። በተንፈሻ ቦታ ትቼ ነበር ስለቶ ነበር። ታንክ ዩ። ጭንቅላት አለው። ግም ነው ልንገርህ፣ የማይረባ ግም፣ ቆሻሻ፣ የመጨረሻ ቆሻሻ። እንደዛ አይደረግም። እንደዚህ ልንገርህ፣ ሞቱ ይቻለዋል። Hey, y'all, come look at this. ኧረ ወገብ እስቲ እቺ ልጅ አይተናት እንመለስ። ኦ ማይ ጋድ አትታለል Now look at this. ራስ ማኮላይ በስልክ እንጨት አስወገደው። ረላሽ እብደነ ሶሳጎ ሰማ። ከዚህ በኋላ እኮ ትደልባለህ እኮ እንደ ኮርማ። ረላሽ ሚኪ በእናትህ ነው የምነግርህ ነገር ከልብ ስማኝ። በጣም ጨንቆኝ። ኦኬ ቆይ ምን ይሼ ነው የምታወሪው? ከምሬን ነው ሚኪ፣ ፍቅር ይዞኛል በኢየሱስ ግን ደግሞ ካንተ አይደለም። እና ከማን ነው? ከዮሲያስ። በቃ እሱ ደጋግሞ ትዝ ይላል። ቆይ ምኑ ነው ትዝ የሚልሽ? አይኑ፣ ቁመናው፣ ፈገግታው፣ እጆቹ፣ ሙሉ ጭንቅላቴ እያሰበ ያለው እሱ ነው። የኔ ቲያር በቃ ሁሉን ነገር ትተሽ በቃ አይነኒ ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለ? የምን አለበት? የኔ ስረፍ በል አይነን ብቻ አይነኒ ምን ነው ነው ወደ ብደም ተቀየርኩብኝ እኮ። ወዴት ነው የሚቀየርብሽ? ወደ ዮሲያስ ነው። ኦ ማይ
በቃ ተረጋጊ አሁን ተረጋጊና ተረጋጊ በቃ ተረጋጊ በቃ ምንድነህ አንተ ምንድነህ ሰው ነህ ወይስ ምንድነህ ኧረ እንደው ይሄ አፋ አንተ እንጃ መቼ እንደሚያባራ አረ ኢትዮጵያ ውስጥ ድቃላ በስቷል እግዚአብሔርን ድቃላ በስቷል ይህ ቆሻሻ ልጅ አይቷል እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት እናት ተበደ የቀንጥራም ልጅ ይሽልሉ የሞላ ሞን ወይ ማነጠር ያምርብኛል ሚያ ካሊፋ ነው የመሰለሽ ሚያ ካሊፋ በሳን ያደገልህ አንተ ድንግል ነህ ሲጀመር እንደዚህ የሚያወራ ሰው ድንግል ነው እኔ ጀግናው ወርር ነው የሚል ሰው እኔ ጀግና ነኝ አላልኩሽም እኮ ግን ሜዳው ፎጋሪ ቡም ተብሏል በቃ አገኘክ በቃ ሞን ምን አለ መሰለሽ እንጋጠምና ራስሽ ትመሰክሪያለሽ እንደዛማ ጥሩ ነበር ግን you are not on my level አው what's your level ምንድነው ሌቨልሽ ታይፔም ደግሞ አይደለም እሺ ምንድነው ያንቺ ታይፕ እኔ አሁን ወይ ሞን ታይፕ አይደለም ማለት አንተ አሁን ታይፕ አንተ አሁን ምን አይነት ሴት ነው ታይፕ የመጀመሪያው በሽታ ቀልድ አይደለም ነው ቀልድ ነው የመጀመሪያው በሽታ ስለምፈራ ቂጣ በረዶ መሆን የለባትም የመጀመሪያው ቂጣ በረዶ ምንድነው ቂጣ በረዶ ማለት በቃ ቂጣ በረዶ ሻርክ ምን ማለት ነው ቂጣ በረዶ ቂጣ በረዶ ማለት በቃ ይቀዘቅዛል ለምትናገረው ነገር ሪስፖንሲብል እናስረዳም ምን ማለት ነው እዛ አንቺ ኮንሽ ማታቂ ቂጣ በረዶ ማለት የቀዘቀዘ ማለት ንፋስ የቀዘቀዘ ማለት ነው በርዷትም ይሁን ብዙ ነገር ገብቶባትም ይሁን የቀዘቀዘ በቃ እኔ ግን ማለት ነው ሞን ልንገርክ ማለት this is my honest feeling about you ማለት ነው አንተ በሴቶች ምትቀና ይመስለኛል ቆንጆ ሴቶች በቆንጅናቸው በሚያገኙት ነገር ምትቀና ይመስለኛል ነው እንትን ነው this is my በህይወቴ አስቀያሚ ሴት ዴት አድርጌ አላውቅም እኔ እንዴት ለማድረግ ቆንጆ መሆን አለባት ሴት ልጅ ሁለተኛ በሴቶች ምትቀና ይመስለኛል እና የሆነ ሪከርድ በሳይቼ መኪና ገዛሽ አዎ ገዛውስት እንዴት ገዛሽ ከዛ ምንድነው ያለችክ ልጅቷ አይሞን ብዬ ለደውልክ ነበር ላይ ሳሳት ምን አርጊ ነው የሚላት ልጅቷ ጃንትም ትግዛ የሆነ ሰው እያያት ወደረት ገዛላት እንደዛ እኔ ባይለው ነገር አልሰማሁም ቆይ ስሚ ያን ስራ የምትሰራውን ስራ ቤተሰቦቿ ቢያዩ የገዛችላቸውን ነገር የሚቀበሏት ይመስልሻል ምን ያደረገችውን ነገር የሰራችውን ስራ ምን ሰራች አሁን አንተ የሚያናድድክ ነገር ምኑ ነው ያበሳጭ ትዳር ይፈታል የሽማግሌ ዲክ አትቆርጡሙ ነው እኮ ያልኩት እኮ ትዳር ይፈታል በእነሱ ምክንያት ይሄው ሽማግሌ እንደሆነ ወጣትስ ቢሆን እንደ አንተ ወጣት ሆነ ደሃ ስለሆንክ ወጣት ሁሉ ደሃ ነው ማለት እኮ አይደለም ወኒ ሀብታሞች እኮ አሉ ደሃ ነኝ እንዴ እኔ you are not rich ጋይስ አበባ አሁን ያገር ልጅን የውስጥ ሸበላ ነው ገና ነው ግን ለኔ ማያወርደው ነገር የለም አሁን ሽማግሌው መቆርጠም ማለት ነው አረተው ሞመንት አንድ አበባ ስጡኝ ልጅ ነው እያላችሁ ነው ያልማዘጠኝ አመት ሰውዬንም ቆለጡን ስጠባለት የሞተው በልብ ድካም እኔ እንዳይሞቱ ብዬ ነው ማን ናቸው የሞቱት አሉ የሆኑ ሰዎች ግን ሞን አይውሽ እኔ ሳስበው ሴት ብትሆን በጣም ደስ የሚልክ ይመስለኛል አቤት እኔ ሰው ሆነ ሽማግሌ ምናምን የምትል ነው ፈጀውት ምናምን የምትል ነው I feel like እንደዛ ለምንድን ነው የምትቀናባቸው በሴቶቹ እንዴ አንተ እንዴ ደግሞ በጣም ነው በቃ አልተይ ይቀጥላል ጋይስ
ሞቅ ብሏታል። ለዛ ነው ሞቅ ብሏታል። አይልክ ነው አውቃለሁ። ሴንሲቲቭ ናት የነገር ለዛ ደም አይኖ ጉምሻ ተነካ የምን ሀገር ሰው ነሽ? የማርቆስ ኢትዮጵያን ታውቂያታለሽ? ሮቃት አታውቂያትም? ይሄ ባንዲራ የምን ሀገር ነው? የኢትዮጵያ። እስቲ ኬኩን አምጪው። ታው በቃ እዛው ቁረሱትና ቁራሹን ስጡን። የምራበኝ እኔ ደግሞ አራበኝም። እኔ በበላ ይደብርሻል? አይለኝም። ስጪኝ እስቲ ኬክ። የኔ ግን እንዳታመጪ። ለሷ እንዳታመጪ። አታመጣም አንቺ አታመጣም። ብታመጣ ግን እመታታለሁ። ማቃ ድብን አብረን ነው የምንመታት አብረን። እሺ ኬክ አትወጂም? እሺ ጠላትሽ ቆንጆ ነው መፈጠር የራሱ የሆነ ስቃይ ያለው አንዴ አዎ እንደውም ቆንጆ ነው መፈጠር ብዙ ጥሩ አይደለም። ሙት ምን አጋጥሞሽ? አልናገር። አይ በጣም እንዴ ምን ነው እንደው 5-6 ሆኜ በተፈጠርኩ የሚያሰኝ እኮ ጊዜ ይኖርሃል። በጣም ሁሉ ሰው ሲፈልግ ያለኔ ማንም ሰው የለም። በቃ ከተማ ውስጥ ተወዳጅ ነኝ ብለው ሁሉ ትቢት ከልጅነት እድሜ ጋር አለመብሰል ስላለ ገባ ማቹር አለማድረግ አለ። ልጅነት ነው ወጣትነት የሚያመጣው ጣጣ ነው። ከመልክ ጋር ከውበት ጋር ይሆንና ያምለኔ ያለ ያምለኔ ማለት እኮ ነው ዘፈኑ ማለት ነው። ኤግዛክትሊ። እና ያምለኔ ስልህ ልብ ብጥ ይላል ወይ በጣም እንጂ ካለኔ ማንም ሰው የለም ትልና አንዳንዴ ማይሆን ነገር ላይ ልትወድቅ ትችላለህ። ስለዚህ ውበት የራሱ ነገር ካልታሰበበት ካላሰብክበት ገደል ሊያስገባህ የሚችል ነገር ነው። የሚቆጭሽ የፍቅር ጥያቄ አለ የቀረበልሽና ያልተቀበልሽው? ሴፉ ነኝ ብዙ ነው እውነት። እንደኔ በጣም ብዙ ሰው ነበር የሚወደኝ እኮ ከልቤ ነው፣ ቀልድ አይደለም። ዋው በቃ ጨዋታ ነው የምወዳለው። ማን በዛን ጊዜ ለቁም ነገር በጭራሽ የምፈልገውም ሰው አልነበረም። ጨዋታለው፣ ዘንጣለው፣ አምራለው እና በቃ ህይወት ያልፋል። በድንገት ደግሞ አንድ እድሜ ላይ ትደርሳለህ ሳታስበውና ትላለህ። እና ይሄን እንደውም ለወጣቱ ትውልድ ምክር ነው የምሰጠው እና ማወቅ አለባቸው። በጊዜ ሁሉ ነገር መደረግ አለበት። ይሄን ነው የምለው። የምትከፍለው ዋጋ ሊኖር ይገባል። መተው አለብህ አንድ ቦታ ላይ ገባ ዝም ብለህ ጨዋታ ብቻ ልክ አይመጣም። አንቺን አሁን እንደወደዱሽና እንደፈለጉሽ ሁሉ ደግሞ አንቺ ፈልገሽ ያጣሽዋል? በእውነት ነው ፈልጌ ያጣሁት ነገር ብዙም የለም። ዋው ከልቤ ነው። ትፈልጊያለሽ ታገኛለሽ ብዙ ጊዜ። ዋው እውነት ነው። አንዳንድ ሰዎች ከወገብ በላይ እንደዚህ ሲሆኑ ከወገብ በታች እንዲህ ሊሆኑ እንደሚችሉ ገምታችኋል? አሁን የኔ አሟሟት ነው ወይ ጉጭ አለጡ አንድ ቀን ሳይ ያልከው ሰውዬ ይሄው ወይኔ ምን ትዝ አለኝ መሰላችሁ? ጡት ያጎጠጎጠ አለ ወጣ ተይማዬ ዳሪ አመል ሳላወጣ አስጨበጨበችው እኮ እማዬ ዳሪያት እንጂ ከዚህ በላይ ምን ታድርገው? ምን እስኪሆን ነው ጥበቃው? ልትወጋን ነው እንዳይናችንን? ምን ነው እንደው ተቃጠልን እኮ። እስከ መቼ ነው እሺ የማይሰጠኝ? አይ እንግዲህ ሁሌ በዚህ ጉዳይ አንጨቃጨቅ። ቆይ እኔ አላሳዝንሽም? ጓደኞቼን እንዳለ ተሰጥቷቸው እያደሩ እኔ ዝም ብዬ ጾሜን ሳድር አላሳዝንሽም? አዝንልሃለሁ እኮ ይቤ። ብታዝኝልኝማ ለአንተ ያልሆነ ብለሽ ስጥት ታደርጊ ነበር። አይ እንግዲህ አባይነህ አልሽኝ? ኧረ እንደ ዶሮ ይበኝ አልልህም። ከዚህ በኋላ ምን ሁለተኛ እዚህ ቤት ድርሽ አላት። አትምጪ፣ ጥንቅር ብለሽ ቅሪ። አትምጪ፣ እንዲያውም አትምጪ፣ እዛው እናትሽ ቤት ደሪ። አንቺ በመጣሽ ቁጥር እኔ
ሁሌ እንዳደረገው መኪና እየቆ እሱም ማስተኛት ነው ስራ የሆነብኝ። አትምጪው ትፈልጊ አንቺ ሰው ያሳዝንሽም እንዴ? እዘንጂ እንጂ እኔ አላሳዝንሽም? 3 ዓመት ሙሉ እንጠናና እያልሽ ከዚህ በላይ እንተራረድ እንዴ? ተይ እንጂ ሊሊ ተይ እንጂ ለሰው ዘኝ ይኸውልህ ኤቢ ተይ ኤቢ አትበኝ፣ አባይ ነህ በይኝ። ኤቢ ብለሽ አንጀቴን ለመብላት አትሞክሪ። አባይ ነህ በይኝ። እንጠናና